ሰላም ዲናችሁ በያላችሁበት ሁሉ ነገር ሰላም ነው። አሸይና አንድ ያላችሁ ሙኝላችሁ አለ በስጭት ጎንደሎ ማለች ላይክ እና ሼር እያደረጋችሁ ሐሳቦቻችን ለብዙዎች አካፍሉ። ለዚህን ኮልቪ አመሰግናችኋለሁ። ዛሬ ወደ ሚዛናችን ዘላችሁ የመጣን እንግዲህ በዓለም አቀፍ ደረጃ እጅግ በጣም ታዋቂ የሆነው አይሾ ስፒድ ወደ ኢትዮጵያ ሊመጣ መሆኑ ነው። እንግዲህ ይሄን ተከትሎ አደራ እንዳትሰርቁት፣ አደራ መኒ ብላችሁ እንዳትለምኑ፣ ገጽታችን እንዳታበላሽኑ የሚሉ ተማጽኖች ካሁኑ ተጠናክረዋል። እባካችሁ እኔም ይሄን ነው ማለት ወደው ሞኒ አም ሃንግሪ ሺ ሃንግሪ ኦል ሃንግሪ በላቸው የአገሪቱ ገጽታ እንዳታበላሹ፣ ስልክ የምትመነጥፉ እንዳትመነጥፉትና እንዳታዋርድን። ቁሌታችን በቢቢሲ በሲኤንኤን በአልጀዚራ ነው ይዞ የሚወጡት። ልጁ ቀላል ሰው አይደለም። ልጁ ኢን ሚሊየንስ ተከታይ ነው። በነገራችን ላይ እሱም እኛም አያቀንም፣ እኛም እሱን አናውቀው አንተዋወቁ። በነገር አይሾ ስፒድ ኢትዮጵያ ሲባል ኢትዮጵያ የምትባል አገር አለች እንዴ ነው ያለው። ስለዚህ እሱም ኢትዮጵያን አያውቅም፣ እኛም እሱን አናውቅም። እውነቱን ለመነጋገር ኮሚቴ አቋቁመን ወከባና ግርግር ካልፈጠሩም በስተቀር አይሾ ስፒድ ከአየር መንገድ ወርዶ በእግሩ ቢሄድ ምን የሚለውም የለም፣ የሚጠይቀውም የለም፣ ሰላም የሚገፈትረውም የለም። ዝም ብሎ መሄድ ነው በቃ። አንዳንዶቹ ራስ አዶናይን ጨምሮ ባካችሁ መኒ ብላችሁ እንዳትለምኑት ገጽታ ታበላሻላችሁ ብሎ ተማጽናል። አዶናይ እሱ ጥቁር ነው፣ እኛ ፈረንጅ ነው ብር ያለ የሚመስለው ነጭ ስናይ እንጂ እሱማ ከኛ የባሰ ባሪቻ አይደለም እንዴ? ጎስቀል ያለ ምስኪን እሱ ከወለ እንዴ እኔን የመሰለው እያለ እኮ ነው እሱ። ማንም አሁን መንገድ ላይ እውነቱን ለመናገር ብዙ ሰው አያውቅም። እንደዚህ ቲክቶክ ላይ ዩቲዩብ ላይ የሚሰሩ ጥቂት ሰዎች ሞተ 200-300 ሰው ምናልባት 1000-2000-3000 ሰው እንጂ አብዛኛው ኢትዮጵያዊ በእግሩ ቢሄድ ደንታ የማይሰጠው የሆነ ሆኖ እሱ እኛን አለማወቅ ወይ እኛ እሱን አለማወቅ አይደለም ትልቁ ጉዳይ። ይሄ ልጅ በዓለም አቀፍ ደረጃ ቁጥር 1 ተጽዕኖ ፈጣሪ ነው። በሚዲያ በማህበራዊ ሚዲያ ቁጥር 1 ተጽዕኖ ፈጣሪ ነው። በሚሊዮን የሚቆጠር የዓለማችን ህዝብ ቻይና ሲሄድ እኮ እንደ ንጉስ ነው የተቀበሉት፣ እንደ ንጉስ። እና ለምንድን ነው ቻይናን በዓለም አቀፍ ደረጃ እጅግ በጣም አስተዋውቋል። እጅግ በጣም ቻይኖች ከሰሩት በላይ አሜሪካኖች ከሚያውቁት በላይ ዓለም ስለ ቻይና እንዲያውቁ ነው ያደረገው። እና ልጁ እኔ ዶንታም አይሰጠኝም ወጣም አልመጣም። ምክንያቱም እኛ ውሃ ፓምፕ የሚያሳየን የፈጠራ ባለሙያ ነው የምትፈልገው ኢትዮጵያ። እኛ የምንፈልገው ቴክኖሎጂ የሚያስተምረን የሚያሳየን፣ እነሱ ያደጉበትን መንገድ የሚያሳየን እንጂ ለወከባ እኛ ሀገር ቲክቶከሮች ሞቻ አነሰናል። እኛ ወከባ ጥረት የለብንም። ግን ወደድንም ጠላንም ይሄ ልጅ ተጽዕኖ ፈጣሪ በመሆኑ የሀገሪቱን ገጽታ በክፉም በበጉም በአንድ ጊዜ ዓለም ላይ ሊያዳርስ ስለሚችል ጥንቃቄ ያስፈልጋል ለማለት ነው። በተረፈ ሞቅ ያለ አቀባበል አድርጉለት ያላችሁ የኛ ህዝብ አሁን ሞቅ ያለ አቀባበል የሚያደርገው ለዘይት፣ ለሽንኩርት፣ ለዶሮ ነው እንጂ አሁን ሞቅ ያለ አቀባበል ለአይሾ ስፒድ ጊዜም የለንም። በምን ፋታን እና እኛ የራሳችን የተጠመርንበት ሀጃ ስላለ እዛ ላይ ነው ትኩረት የምናደርገው። የሆነ ሆኖ ተጽዕኖ ልንክድ አንችልም። እንደምታውቁት ያደገው አገር የሰለጠነ ዓለም እያንዳንዷን አጋጣሚ ኃይሉ ገብረስላሴ እኛ ያልተጠቀምንበትን እኮ እጥፍ እኮ ፈረንጆች ተጠቅመውበታል። ትልልቅ የዓለማችን ካምፓኒዎች እኮ ተጠቅመዋል። የእኛ ሰው ደንታ ባይሰጡም እና እውነቱን ለመነጋገር አብዛኛው ሰው እንኳን ከዛ ለሚመጣው ለአይሾ ስፒድ አይደለም ለእኛ ሰውም ደንታ የለውም። ትልልቅ አርቲስት ትልልቅ የስፖርት ሰው ሲያውቅ እኛ ሰው ትኩሻ እኮ ተጋፍቶ የሚያልፍ ምንም አይመስልም። ይሄ ማደናነቅ መኮባበር ምናምን ብዙም አይደለም እዚህ ሀገር። ግን የሆነ ሆኖ ተጽዕኖን ግን መካድ አይገባንም ነው። ጭልሎቹ ስልኩ እንዳትመነጠፉ አደራ ምላች እሱ ነው። ከባድ ነው። ልጁ ቁጥር 1 ዓለም አቀፍ ተጽዕኖ ፈጣሪ ነው። በዚህ በማህበራዊ ሚዲያ ላይ በጣም ከፍተኛ ተጽዕኖ ፈጣሪ ነው እና ትንሽ መስተጓገል ቢገጥመው ችግር ይፈጠራል። ለምሳሌ ልጁን በኮማንዶ ብታጅበው አገሪቱ ሰላም የላትም ይለዋል። ልጁን ዝም ብለህ ለቀቅ አድርገህ ደግሞ ሰዎች ቢጋፉት የሆነ ችግር ቢፈጠር ስልኩ የሆነ ነገር የሴኩሪቲ ኢሹ ደግሞ ቢፈጠር ደግሞ ሌላ ችግር ሌላ ሁከት ነው እና ጥንቃቄ ማድረግ ያስፈልጋል። እነሱ እያንዳንዷን አጋጣሚ ወደ ወርቅነት ነው የሚቀይሩት፣ ወደ ትልቅ ኦፖርቹኒቲ ነው የሚቀይሩት። የሚንቀው ነገር የለም። ፈረንጅ የሚንቀ የለም። አበሻ ነው ሁሉ የሚንቀው። መጨረሻ ላይ ራሳችን ተናቅ እና ጥንቃቄ ማድረግ ያስፈልጋል። ልጁ ከጀርባ በጣም አደገኛ የሆኑ ጉዳዮች እንዳሉ ታውቃላችሁ። እነ ጆርዲ ክለብ ተጫዋች ነው። እሱም በጣም አደገኛ እንቅስቃሴ ውስጥ ያለ ሰው ነው። ብዙ ከስነ ምግባር ያፈነገጡ ድርጊቶችን የሚፈጽም ሰው ነው። የሆነ ሆኖ ግድ ማክበር የማይጠበቅብንም፣ ግድ ማድነቅ የማይጠበቅብንም። ነገር ግን እሱን ተከትሎ የሚመጡ ተጽዕኖችን ደግሞ መከላከል ያስፈልጋል። እዛ ላይ ትኩረት እናድርግ።
ሰኞ ወጣ ስም ማክሰኞ አይመለስም ይባል ተርቷል። ተከለች አይደለም እና እዚህ የሀገራችን እንኩሮ ቲክቶከሮች የሚፈጥሩትን የሰፈር ድሪቶ የኛው ጉዳይ እዚህ ተኮድ ነው ይመስላል። ችግር የለም። ይሄ ጉዳይ የአዶናይ ጉዳይ የጆርዲ ጉዳይ የምናምን ጉዳይ አይደለም። ይሄ ጉዳይ ዓለም አቀፍ ጉዳይ እንዳልካችሁ የሆነ ችግር ቢገጥመው እንኳን አገሪቱን ገጽታ ሙሉ በሙሉ ሊያጠፋ የሚችል ሙሉ ለሙሉ እና ቢቻል መንግስት ይሄ ነገር መረጃው ካለው እኛም በዩኔስኮ ያስመዘገብ ነው ኢትዮጵያም መከራን ሀዘናን ሁሉ ረስታ አበባ ጻዕዳ መስላ የምትውሉበት በመላ ኢትዮጵያ በአንድነት የሚከበረው ጥምቀት በዓል አለ። በዚህ በጥምቀት በዓል ላይ ቢመጣ ሞር በዓሉን ለዓለም የማስተዋወቅ እድል ይኖረዋል። ስለዚህ ምናልባት ሳምንት ነው ይመጣል የተባለ አንድ ሳምንት ጨመር አድርገው ጥምቀት የዛሬ 15 ቀን እንዲመጣ ቢደረግ የበለጠ ፋይዳ ይኖረዋል እና ብቻውን ከ20 የአፍሪካ ሀገሮች ይበልጣል። የሚጎርማቸው በሄደበት አገር 20 አፍሪካ መሪዎች ከሚመጡ ይልቅ ለአይሾ ስፒድ የሚደረገው አቀባበል በጣም የሚያስደንቅ ነው። በእርግጥ በሌላ ዓለም ላይ መንግስትም የሚያደርገው የተወሰነ ድገም አለ። ነገር ግን በአብዛኛው ህዝቡ በራሱ በፍቅሩ ፍንቁል ብለ ነው የሚወጣው። አድናጮቹ ማለት ነው። ፍቅር እንኳን ይቆየንስ ተቆርና ይብሰልስ እና አጋጣሚዎችን ወደ በጎ ብንቀይር ጥሩ ነው። ሰዎች በደንብ ተዘጋጅተው በኮሚቴ ይሄ ጉዳይ ልጁ ላይም ችግር እንዳይፈጥር አገሪቱ ላይም ተጽዕኖ እንዳይፈጥር ቢያንስ የአገሪቱን ታሪካዊ ቅርሶች ማስጎብኘት እንደ አክሱም ያለ እንደ ጎንደር ያለ እንደ ላሊበላ ነገሩ ቤተክርስቲያን እንኳን ባይደርስ ደስ ይለኛል። መስጊዶች ቤተክርስቲያኖች መድረሱ የለበትም። እነሱ አጀንዳቸው ሌላ ጉዳይ እንደሆነ እነሱም ያውቁታል፣ እኛም እናውቃለን። ነገር ግን ያው ከመጣ አይቀር ግድ መምጣቱ ካልቆረ ግን እንደዚህ ታሪካዊ የአገሪቱን ቅርሶች ሊያሳይ የሚችል ገጽታ ሊገነባ የሚችል ነገር ስለሆነ ከፍተኛ ጥንቃቄ ማድረግ ያስፈልጋል። እንዳልካቸው አጋጣሚውን መጠቀም ነው። እሱ ኢትዮጵያን አያውቅም። ኢትዮጵያን ታውቃለህ ሲባል አለች እንደ ኢትዮጵያ ቪዲዮ እናሳያችሁ ይችላል። በእርግጥ ብዙ የዓለም አገሮች ውስጥም ሀገራችን አትታወቅም። ብትታወቅም በክፉ ነው የምትታወቀው። በክፉ ነው የምትታወቀው። እንግዲህ ትልቅ ታሪክ ያለን አገራችንን በደንብ ማስተዋወቅ የሚገባን ከኛ በኋላ ከባርነት ነፃ የወጡ ከቀኝ ግዛት ነፃ የወጡ ህዝቦች በመላ ዓለም ትልቅ ስም ሲገነቡ ከዓለም ትልቅ ስልጣን የሚያውቁን የሉም አይደለም እያልኩ ያሉት ብዙ ዓለማችን ህዝቦች ያውቁናል። ነገር ግን መታወቅ በሚገባን ደረጃ አልታወቅንም ነው። ራሳችንን ቀብረናል። ታሪካችን፣ ማንነታችን ብንታወቅም ደግሞ በጦርነት በደም መፋሰስና በረሃብ ማድረጋችን የሚያሳፍር ነው። ስለዚህ እንዲህ ያለው አጋጣሚዎች በጎ ተጽዕኖ ብንፈጥር በጎ ነው ብዬ አስባለሁ። ሌላው ጉዳይ ተኮርኖ ይበስላል። በራሳችን ምንፈታው ነው የሚሆነው። መኒ የምትሉ ህዝቦች ግን ተረጋገው። በእርግጥ ወከባ ሲፈጠር የሚያውቁት ጥቂት ሰዎች ካልሆኑ በስተቀር ብዙ ኢትዮጵያውያን አያውቁት። አሁን በመንገድ አይሾስፊት ዝም ብሎ መንገድ ላይ ቢሄድ ማንም አያውቁም። ማንም እውነቱ ለመናገር ማንም ቼክም አያደርገውም። ማንም ግን ያው እሱን ተከትሎ አንዳንድ አጀብ ምናምን ስለሚኖር ምናልባት ከእሱ ጋር ተገናኝተው ደግሞ እና አደናይም ምናምንም ሾብረብ የሚለው ከሆነ ያው የተወሰነ ሙቀት ሲፈጠር ሰው ምንድን ነው ማን ነው ምናምን ብለው መጠየቁ አይቀርም እና የሆነ ሆኖ እድሎች እንጠቀም። ቻይኖቹ፣ ኮሪያኖቹ፣ አሜሪካኖቹ፣ አውሮፓኖቹ ልጁን እንደ ግለሰብ ሳይሆን እንደ መንግስት ነው የሚቀበሉት። ምክንያቱም ተጽዕኖ የመፍጠር አቅሙ በጣም ከፍተኛ ስለሆነ ነው። ብንወድም አሁን እኮ አሜሪካን ወደድንም አልወደድንም እኛ ላይ ተጽዕኖ መፍጠር ይቀራል እንዴ? ብንወድም ባንወድም እኮ ነው። ቻይኖቹ ወደድን፣ አሁን አውሮፓኖቹ ወደዱም አልወደዱም ቻይኖቹ ደም ስራቸው ስር ገብተዋል። አጥንታቸው ጅማታቸው ስር ገብተዋል። ኢኮኖሚያቸውን፣ ፖለቲካቸው ሁሉ ተቆጣጥሮታል ቻይኖች እና እኛ ስለወደድን ስላልወደድን አይደለም። ዓለም አቀፍ ጉዳዮች እኛ ተጽዕኖ የሚፈጥሩት ሳንወድ በግድ ነው። ስለዚህ ሳንወድ በግድ ተጽዕኖ ሊፈጥሩ የሚችሉ ጉዳዮች ላይ ትኩረት በማድረግ ተገቢውን ትኩረት በማድረግ የተሻለ ሰላም የተሻለ እድገት እስከምናመጣና አገራችን ሙሉ በሙሉ ፍትት ብለ ህዝባችን ደስ ብሎት አገራዊ ሰላም እርቅ አውርደን የተሻለች ኢትዮጵያ በቅርብ ጊዜ እናያለን የሚል ግምት አለኝ። ለክፉም ለደጉም ግን መሀሉ አይነገርምና ነገራችንን ይሄ ገንዘብ ልመና እውነቱ ለመነጋገር ፈረንጅ ባየ ቁጥር በየመንገዱ ስትሄድ የህዝባችን የሚያሳየው ነገር የሚያሳፍርም የሚያስነውርም ነው። ሰጥቶ አይሰጡም። ደግሞ የሚጎርመው ዝም ብሎ አፋችን እናበላሻለን እንጂ ሰጥቶ አይሰጡም እና
ገጽታችንን የሚያበላሽ ነገር ማድረግ የለብንም። ምክንያቱም ሚዲያ ያዘው ነገር ለዘላቂነት ነው። በ77 ድርቅ የተቆረጸው ቀረጻ ይሄው እስከዛሬ ድረስ በመላ ዓለም እንደ መረጃና ማስረጃ ሆኖ አንገት ሲያስደፋ ይኖራልና ጥንቃቄ ማድረግ ይገባናል። የኔ ሀሳቦች ሲመቻችሁ ላይክ አድርጉ፣ ሼር አድርጉ። ወዳችኋለሁ። ፒስ